ሰላም ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን የስልካችሁን ባትሪ ምንም ሳትጠቀሙበት ቶሎ እያለቀ ለተቸገራችሁ ሰዎች በዛሬ ቪዲዮ አሪፍ መፍትሄ ይዤላችሁ መጥቻለሁ። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬ ጉዳያችን እናልፋለን። የስልካችሁ ባትሪ ምንም ሳትጠቀሙበት የሚያልቀው ባክግራውንድ ላይ የሚሰሩ ሴቲንጎች ስላሉ ነው። ለምሳሌ ኒርባይ ዲቫይስ ስካኒንግ የሚባለው ፊቸር አለ። ይህ ፊቸር መብራቱ እናንተ ብሉዝ ብታጠፉ ራሱ በአካባቢያችሁ ያሉ ስፒከሮችን፣ ሄድፎኖችን ሰርች በሚያደርግበት ሰዓት የስልካችሁን ባትሪ ይጨርሰዋል ማለት ነው። ስለዚህ እናንተ ገብታችሁ እስካላጠፋችሁ ድረስ የስልካችሁን ባትሪ ይጨርሰዋል ማለት ነው። ሌላው ይህ ሴቲንግ መብራቱ ስልካችሁን ብታስቀምጡ ራሱ ባትሪያችሁን ይጨርሰዋል። ስለዚህ ይህ ብቻ ሳይሆን ሌሎች ሴቲንጎችም አሉ። እነሱን የማሳያችሁ ይሆናችኋለሁ። በመጀመሪያ የምናስተካክለው ቀጥታ ወደ ስልካችን ሴቲንግ እንገባለን። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ታች ወረድ ብላችሁ ጉግል የምትላለች ጉግል የምትለዋን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ወደ ጉግል ከገባችሁ በኋላ ሁለት አማራጮችን ያመጣላችኋል። ሪኮመንድድ እና ኦል ሰርቪስ የሚል አለ። እኛ የምንፈልገው ኦል ሰርቪስ የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል ከታች በኩል ዲቫይስስ የምትላለች ዲቫይስስ የምትለዋን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ኒርባይ ዲቫይስ የሚለው በርቷል። ይህ ከበራ ብሉቱዝ ስካን በሚያደርግበት ሰዓት የስልካችሁን ባትሪ ስለሚጨርሰው ይህንን ኦፍ ታደርጋላችሁ። ይህንን በማስተካከል የስልካችሁን ባትሪ ቶሎ እንዳያልቅ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወደ ሁለተኛው ሴቲንግ እናልፋለን። ከዚህ ባክ እያላችሁ ትወጣላችሁ። ባክ እያላችሁ ከወጣችሁ በኋላ ሁለተኛ ደግሞ የምናስተካክለው ፕሪንቲንግ ስካኒንግ ይባላል። ይህም ከኒርባይ ዲቫይስ ጋር ተመሳሳይ ሲሆን በአካባቢያችሁ ያሉ ፕሪንተሮችን ሰርች በሚያደርግበት ሰዓት ሙሉ ቀኑን ስለሚውል ይህንንም ገብታችሁ እስካላጠፋችሁ ድረስ አይጠፋም። ስለዚህ ይህንንም ለማስተካከል ቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ፕሪንቲንግ የሚለውን በሁለት አይነት አማራጭ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት ከላይ በኩል የሰርች ምልክት አለች። የሰርች ምልክቷን ነክታችሁ እዚህ ጋር ሰርች ማድረጊያው ላይ ፕሪንቲንግ ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት ፕሪንቲንግ የሚለው መጥቶላችኋል። ሌላኛው ደግሞ ወደ ኋላ ባክ ብላችሁ ተመልሳችሁ እዚህ ጋር ኮኔክሽን የምትላለች መጀመሪያ ላይ ኮኔክሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል ከታች በኩል ሞር ኮኔክሽን ሴቲንግ የምትላለች ሞር ኮኔክሽን ሴቲንግ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ሁለተኛ ላይ ታገኙታላችሁ ፕሪንቲንግ የምትላለች ፕሪንቲንግ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል ፕሪንቲንግ የሚለውን ከነካችሁት በኋላ እዚህ ጋር ዲፎልት ፕሪንት ሰርቪስ የሚል አለ። ዲፎልት ፕሪንት ሰርቪስ የሚለውን አንዴ ክሊክ ታደርጉታላችሁ። እንደምትመለከቱት እዚህ ጋር ኦን ሆኗል ማለት ነው። ዲፎልት ፕሪንት ሰርቪስ የሚለው ኦን ሆኗል። እንደምትመለከቱት ከታች በኩል ሰርቺንግ ፎር ፕሪንተርስ ይላል። ስለዚህ ሰርች እያደረገ ነው ማለት ነው። ይህንንም በሚያደርግበት ሰዓት በአካባቢያችሁ ያሉትን ፕሪንተሮችን እየፈለገ ነው ማለት ነው። ይህንንም በሚያደርግበት ሰዓት የስልካችሁን ባትሪ ስለሚጨርሰው ይህንን ከላይ በኩል ኦን የሆነውን ኦፍ ታደርጉታላችሁ ማለት ነው። ይህንንም በማስተካከል የስልካችሁን ባትሪ ማስተካከል ትችላላችሁ ማለት ነው። አሁን ደግሞ ወደ ሶስተኛው ሴቲንግ እናልፋለን። ሶስተኛ ላይ የምናስተካክለው ደግሞ አላስፈላጊ የሆኑ ኖቲፊኬሽኖችን ማጥፋት ነው። ለምሳሌ ስልካችሁ ላይ ብዙ አፕሊኬሽኖች አሉ። ብዙ አፕሊኬሽኖች ኖቲፊኬሽን በመላክ ባትሪያችሁን ሊጨርሱ ይችላሉ። ስለዚህ የማትፈልጓቸውን አፖች ወደ እናንተ ኖቲፊኬሽን እንዳይልኩ ማድረግ ይኖርባቸዋል። ይህንንም ለማስተካከል በሁለት መንገድ ማስተካከል ትችላላችሁ። የመጀመሪያው ቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል ወደ ስልካችሁ ሴቲንግ ከገባችሁ በኋላ ከላይ በኩል የሰርች ምልክቷን ትነካላችሁ። በመቀጠል የሰርች ምልክቷ ላይ ኖቲፊኬሽን ብላችሁ ሰርች ታደርጋላችሁ። በመቀጠል እንደምትመለከቱት ከታች በኩል ኖቲፊኬሽንስ የምትላለች ኖቲፊኬሽን የምትለዋን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ኖቲፊኬሽን የሚለውን ከነካችሁት በኋላ አፕ ኖቲፊኬሽን የምትላለች አፕ ኖቲፊኬሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ያመጣላቸዋል። እዚህ ውስጥ የማትፈልጓቸውን ኖቲፊኬሽኖችን እየገባችሁ ታጠፋላችሁ ማለት ነው። ለምሳሌ እኔ ፌስቡክን ብዙ ኖቲፊኬሽን እየላከ ካስቸገረኝ እዚህ ጋር ፌስቡክን ኦፍ አድርገዋለሁ።
ሌላም ደግሞ ኢንስታግራም እንደዚሁ ኖቲፊኬሽን እየላከ ካስቸገረኝ ኖቲፊኬሽን የሚለውን እዚህ ጋር እየገባችሁ ታጠፋላችሁ ማለት ነው። ሌላው ሁለተኛው ደግሞ ወደ ኋላ ባክ እያላችሁ ትመለሳላችሁ። ወደ ኋላ ባክ ብላችሁ ከተመለሳችሁ በኋላ ወደ ታች ስክሮል እያደረጋችሁ አፕ የሚለውን ትፈልጋላችሁ። አፕ የሚለውን ካገኛችሁት በኋላ አፕ የሚለውን ክሊክ ታደርጋላችሁ። በመቀጠል በተመሳሳይ ሙሉ አፕሊኬሽኖችን ያመጣላችኋል ማለት ነው። እዚህ ውስጥ እየገባችሁ የምትፈልጉትን ኖቲፊኬሽኑን ታጠፋላችሁ። ለምሳሌ እዚህ ጋር በዘር አለ። በዘር የሚለውን ከነካችሁት በኋላ እዚህ ጋር ከላይ በኩል ኖቲፊኬሽን የምትላለች ኖቲፊኬሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል ከታች በኩል ሳይለንት የምትላለች ሳይለንት የምትለዋን አንዴ ክሊክ ታደርጋላችሁ ማለት ነው። በመቀጠል ከላይ በኩል አሎ ኖቲፊኬሽንስ የምትላለች እሷንም ኦፍ ታደርጉታላችሁ። አሁን እንደምትመለከቱት ሙሉ ለሙሉ አጥፍቶላችኋል ማለት ነው። በዚህ መልኩ አላስፈላጊ ኖቲፊኬሽኖችን በማጥፋት የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። አሁን ደግሞ ወደ አራተኛው እናልፋለን። ከዚህ ባክ እያላችሁ ትመለሳላችሁ። አራተኛ የምናስተካክለው ከተለያዩ ዌብሳይቶች እንዲሁም ደግሞ ለጉግል አንዳንድ መረጃዎችን እንዳይልክ ከፈለጋችሁ መፍቀድ የምትችሉበት ሲሆን በጉግል አማካኝነት የስልካችሁን ባትሪ የሚጨርሱ ሴቲንጎችን ሙሉ ለሙሉ ያስወግድላችኋል ማለት ነው። ይህንንም ለማስተካከል ቀጥታ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ላይ ስክሮል ታደርጉና ጉግል የሚል ትፈልጋላችሁ። ጉግል የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ሁለት አማራጮችን ያመጣላችኋል። ሪኮመንድ እና ኦል ሰርቪስ የሚል ያመጣላችኋል። እኛ የምንፈልገው ኦል ሰርቪስ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል ኦል ሰርቪስ የሚለውን ከነካችሁ በኋላ ብዙ ሴቲንጎች ይመጡላችኋል። ከነዛ ውስጥ ወደ ታች ስክሮል ታደርጋላችሁ። ወደ ታች ስክሮል ስታደርጉ ዩዜጅ ኤንድ ዲያግኖስቲክስ የሚል አለ። እሱን አንዴ ክሊክ ታደርጋላችሁ ማለት ነው። እዚህ ጋር እንደምትመለከቱት ዩዜጅ ኤንድ ዲያግኖስቲክ የሚለው ኦን ከሆነ ይህንን ኦፍ ታደርጋላችሁ ማለት ነው። ይህንንም ኦፍ በማድረግ የስልካችሁን ባትሪ እንዳይጨርስባችሁ ማድረግ ትችላላችሁ ማለት ነው። በዛሬ ቪዲዮ የስልካችሁን ባትሪ ምንም ሳትጠቀሙ ቶሎ እያለቀ ለተቸገራችሁ ሰዎች አሪፍ መፍትሄ እንዳገኛችሁ ተስፋ አድርጋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።